አድማጮቻችን እንደምን ሰነበታችሁ ሳምንታችሁ እንዴት አለፈ በማለት የዛሬውን ፕሮግራም በዚህ መልኩ እንጀምራለን። አዲስ ለሆናችሁ ሰብስክራይብ በማድረግ የደውል ምልክቱንም በመጫን ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ፍሳየነኝ ጠቅላይ ሚኒስትር አብይ አህመድ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በስልክ እንደተነጋገሩ ታውቋል። ውይይቱ በዋናነት በቀጠናዊ ጉዳዮች ላይ ያተኮረ እንደነበረ የእስራኤሉ ጠቅላይ ሚኒስትር በማህበራዊ ትስስር ገጻቸው ማስፈራቸው ተዘግቧል። በውይይታቸው ወቅት ጠቅላይ ሚኒስትር አብይ አህመድ እስራኤል ከተባበሩት የአረብ ኤሚሬቶችና ከባህሬን ጋር ለደረሰችው ታሪካዊ የተባለ ስምምነት ለእስራኤሉ ጠቅላይ ሚኒስትር የእንኳን ደስ ያሉት መልእክት ማስተላለፋቸው ተዘግቧል። የዓለም የምግብ ፕሮግራም በዓለም ደረጃ ረሃብን ለማስወገድ በሚያደርገው ጥረት የዓመቱን የሰላም ኖቤል ሽልማት አግኝቷል። የዓለም የምግብ ፕሮግራም ሽልማቱን ያገኘው ረሃብን ለማስወገድ በሚያደርገው ጥረት ግጭት ባለባቸው አካባቢዎች ለሰላም ለማመቻቸት በሚያበረክተው አስተዋጽኦ እንዲሁም ረሃብ የጦርነትና የግጭት መሳሪያ እንዳይሆን ለመከላከል በሚያደርገው ጥረት ነው ሲሉ የኖርዌይ የኖቤል ኮሚቴ ሊቀመንበር በርት ሬስ አንደርሰን አስገንዝበዋል። የአሜሪካ ድምፅ ዘጋቢ ሊሳ ሽላይን ከጄኔቫ የላከችውን ዘገባ ቆንጅታዬ ታቀርበዋለች። የኖርዌዩ የኖቤል ኮሚቴ ሽልማቱን ይፋ ባደረገበት መግለጫው የዓለም የምግብ ፕሮግራም በዚህ በኮቪድ-19 ዓለም አቀፍ ወረርሽኝ ወቅት ቁጥሩ እየጨመረ ላለው የረሃብ ተጎጂ ሕይወት አድን እርዳታ ይዞ ለመድረስ ለሚያደርገው የተጠናከረ ጥረት እውቅና ሰጥቷል። የዓለም የምግብ ፕሮግራም የኖቤል ሽልማቱን በዓለም ዙሪያ በጸጥታ መደፍረስና በግጭቶች ምክንያት ሕይወታቸው ለተመሳቀለባቸው 100 ሚሊዮን የሚጠጉ ሰዎች ምግብና ሌላም እርዳታ ለማቅረብ ጥረት ለሚያደርጉ ሰራተኞቻችን የተሰጠ እውቅና በመሆኑ በኩራትም በትህትናም የምንቀበለው ነው ብሏል። የዓለም የምግብ ፕሮግራም አብዛኞቹ በግጭት የተጎዱ በሆኑ 88 ሀገሮች የሚሰራ መሆኑን የገለጹት ቃል አቀባዩ ቶምሰን ፊሪ ኮቪድ-19 ያልደረሰበት ቦታ ያልነካው ሰው አለ ለማለት አይቻልም ብለዋል። ረሃቡ በተለይም በሴቶችና ህጻናት ላይ ከፍቷል ብለዋል። ኮቪድ-19 ባስከተለው የኢኮኖሚ ጉዳት የተነሳ የእኛን እርዳታ የሚጠብቀው ሰው ብዛት ከበፊቱ ጨምሯል። የዚህ በሽታ ክትባት እስከሚገኝ እንደ እውነቱ ከሆነ እስከዚያው ያለው ትልቅ ክትባት ምግብ ነው። ስለዚህ ረሃብን ለማሸነፍ ከለጋሽ መንግስታት ጋር ብቻ ሳይሆን ከበጎ አድራጎት ድርጅቶችና ከግሉ ዘርፍ ጋር ተባብረን በህብረት መስራታችንን እንደምንቀጥል ተስፋ እናደርጋለን። በጄኔቫ የመንግስታቱ ድርጅት ምክትል ቃል አቀባይ ለብላንክ ሽልማቱ ለተባበሩት መንግስታትና በአጠቃላይ ለዓለም ማህበረሰብ ታላቅ ኩራት ነው ብለዋል። This is going to give a tremendous push to the second sustainable development goal, which is to achieve zero hunger and to a goal to which ይህ ሽልማት ረሃብን ሙሉ ለሙሉ ለማስወገድ ለተወጠነው ለሁለተኛው የዘላቂ ልማት ግብ ታላቅ ማበረታቻ ይሆናል። ይህ ሀገሮች በሙሉ እንደ ኢዞፓ አቆጣጠር በ2015 ዓመተ ምህረት የዘላቂ ልማት ግቡን ባጸደቁበት ጊዜ ቃል የገቡት ጉዳይ ነው። በእርግጥም ሽልማቱ ይህ ግብ ትኩረት እንዲያገኝና ተጠናክሮ ወደፊት እንዲራመድ ያደርጋል። የመንግስታቱ ድርጅትና የተለያዩ መስሪያ ቤቶቹ የኖቤል ሽልማት ሲያገኙ ይህ 12ኛ ጊዜ መሆኑ ነው። ሁለት ዋና ጸሐፊዎቹ ዳግ ሃመርሾልድና ኮፊ አነን የኖቤል የሰላም ሽልማት የተቀበሉ መሆናቸው ይታወቃል። በማሊ ከፍተኛው የተባበሩት መንግስታት ድርጅት ልዑክ በሀገሪቱ የሽግግር መንግስት በመመስረቱና የምዕራብ አፍሪካ ሀገሮች የኢኮኖሚ ትብብር ድርጅት ኢኮዋስ በሀገሪቱ ላይ ጥሎት የነበረውን ማዕቀብ በማንሳቱ ስኬት ሊገኝ ይችላል ሲሉ ትላንት ተናግረዋል። የሽግግር መንግስት መመስረት የማሊ ህዝብ ተከታታይ መፈንቅለ መንግስታት ካስከተሉት የአስከፊ ሁኔታ አዙሪት ለመውጣት ያስችለዋል ሲሉ ልዩ የተባበሩት መንግስታት ድርጅት ልዑክ መሐመድ ሳልህ አናዲፍ የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ማሊን በሚመለከት ባደረገው ስብሰባ አስረድተዋል። በምዕራብ አፍሪካዊቱ ሀገር ከ14000 በላይ የሚሆኑ የተባበሩት መንግስታት ድርጅት ሰላም ጠባቂዎችና ፖሊሶች እንደሚገኙ ይታወቃል። በማሊ ሰሜናዊና ማዕከላዊ ክፍሎች ጽንፈኛ አሸባሪ ቡድኖች ስላሉ እጅግ አደገኛ ከሆኑ የተባበሩት መንግስታት ድርጅት ተልእኮዎች አንዱ እንደሆነ ተገልጿል። ማሊ ውስጥ የተባበሩት መንግስታት ድርጅት ተልእኮ ከተጀመረበት ጊዜ አንስቶ ቢያንስ 220 የሚሆኑ ሰላም ጠባቂዎች ተገድለዋል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በመጪው ሐሙስ እንዲካሄድ በታቀደው
ከጆ ባይደን ጋር ሊደረግ በነበረው ሁለተኛ ዙር የምረጡኝ ክርክር እንደማይሳተፉ አስታውቀዋል። ጆ ባይደን በዛኑ ምሽት ፊላደልፊያ በሚደረግ የኤቢሲ ኒውስ ቴሌቪዥን በሚያዘጋጀው የህዝብ ጥያቄ በሚቀርብበት ስብሰባ ይሳተፋሉ። የሁለቱ ፕሬዝዳንታዊ ተወዳዳሪዎች ክርክር በኮቪድ ቫይረስ ስጋት ምክንያት በርቀት እንዲደረግ መወሰኑን ነው ፕሬዝደንት ትራምፕ ያልተቀበሉት። በቨርቹዋል ወይም በርቀት በሚደረግ ክርክር ጊዜን አላጠፋም፣ በፈለጉበት ጊዜ እንዲያቋርጡ ያመቻል ብለዋል። ወደ ኋላ ሰፋ ያለ ዘገባ ይኖረናል። አርሜኒያና አዘርባይጃን በናጎርና ካራባክ ላይ የሚያካሄዱትን ውጊያ ለማቆም በሞስኮ ሸምጋይነት በሚደረግ ንግግር ለመሳተፍ ተስማምተዋል። ከአዘርባይጃን በተገነጠለው ክልል ላይ የሚካሄደው ውጊያ ትላንት ሌሊት ቀጥሎ አድሯል። ጦርነቱ ከ12 ቀናት በፊት ከተጀመረበት ጊዜ አንስቶ ለመጀመሪያው ድርድር ለመቀመጥ የሁለቱም ሀገሮች የውጭ ጉዳይ ሚኒስትሮች የሩሲያው ፕሬዝደንት ቭላዲሚር ፑቲን ግብዣን መቀበላቸው ታውቋል። የሩሲያ የውጭ ጉዳይ ሚኒስቴር ቃል አቀባይ ማሪያ ዛኻሮቫ ባኩና የሬቫን በድርድሩ እንደሚሳተፉ አረጋግጠዋል ብለዋል። ከአዘርባይጃን ፕሬዝደንት ኢልሃም አሊየቭ እና ከአርሜኒያው ጠቅላይ ሚኒስትር ኒኮል ፓሽኒያን ጋር በተከታታይ በስልክ ከተነጋገሩ በኋላ አስከሬኖችንና እስረኞችን ለመለዋወጥ ተኩስ እንዲቆም ፑቲን ጥሪ ማድረጋቸውን ክሬምሊን ትላንት ሌሊት ባወጣው መግለጫ ጠቁመዋል። ዩናይትድ ስቴትስ፣ ሩሲያና ፈረንሳይ ተኩስ እንዲቆም ሲያቀርቡት የቆየውን ጥሪ የአርሜኒያና የአዘርባይጃን ኃይሎች ሳይቀበሉት ቆይተዋል። ካለፉት 1990ዎቹ ዓመታት ወዲህ ባልታየ መልኩ የከፋ ውጊያ መሆኑ ታውቋል። ሦስቱ ሀገሮች የአውሮፓን የሚኒስክ ቡድን የጸጥታና ትብብር ድርጅትን በሊቀመናብርትነት ይመራሉ። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። አሁን ደግሞ የኮቪድ-19 ዜና። ዓለም አቀፍ የጤና ድርጅት የኮቪድ-19 ክትባት እውን ሲሆን ለታዳጊ ሀገሮችም ለማከፋፈል ካለው ዓለም አቀፍ እቅድ ጋር ቻይና መቀላቀሏን ዛሬ አስታውቃለች። ቻይና፣ ሩሲያና ዩናይትድ ስቴትስ እስከ 2022 ዓ.ም ባለው ጊዜ ከዓለም ሕዝብ 2/3 የሚሆነው ክፍል ክትባት እንዲያገኝ በማድረጉ ተግባር እንደማይሳተፉ አስታውቀው ነበር። ቻይና ውሳኔዋን ቀልብሳ የኮቫክስ ስምምነት በሚባለው ጥምረት ውስጥ ለመሳተፍ ትልቁ ሀገር ሆናለች። ይህን ተጨባጭ እርምጃ የወሰድነው በተለይም ታዳጊ ሀገሮች እኩል የክትባት አቅርቦት እንዲያገኙ ለማስቻል ነው። የበዛ ብቃት ያላቸው ሀገሮች ተቀላቅለው ኮቫክስን እንደሚረዱ ተስፋ እናደርጋለን ሲሉ የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ሁዋ ቻንይንግ ባወጡት መግለጫ አስገንዝበዋል። ስለ ኮሮና ቫይረስ ጉዳይ የሚከታተለው የጆንስ ሆፕኪንስ ዩኒቨርሲቲ በገለጸው መሰረት በዓለም ደረጃ ከ36.5 ሚሊዮን በላይ የሚሆኑ ሰዎች በቫይረሱ ተይዘዋል። ዩናይትድ ስቴትስ፣ ህንድና ብራዚል በቅደም ተከተል በቫይረሱ በሽተኞችና ለህልፈት በተዳረጉት ሰዎች ብዛት ከዓለም ቀዳሚ ቦታ ይዘዋል። የህንድ የጤና ሚኒስቴር ባለፉት 24 ሰዓታት 70,000 አዲስ የኮቪድ-19 በሽተኞች ማግኘቱን አስታውቋል። ሩሲያ በአጠቃላይ 1,002,72238 የቫይረሱ በሽተኞች እንዳሏት አስታውቃለች። በመጨረሻም 6 ጸረ መንግስት ሚሊሻዎች ዲሞክራቷን የሚቺጋን ክፍለ ግዛት አስተዳዳሪን ጠልፈው ለማሰር የነበራቸውን እቅድ ማክሸፋቸውን የህግ አስከባሪ ባለስልጣኖች ትላንት አስታውቀዋል። ሚሊሻዎቹን ያስቆጣው አስተዳዳሪዋ የኮሮና ቫይረስ ወረርሽኝን ለመቆጣጠር ሲሉ የእንቅስቃሴ ገደብ በመደንገጋቸው ነው ተብሏል። ሚሊሻዎቹ አስተዳዳሪ ግሬቸን ዊትመርን ከረፍት ቦታቸው ጠልፈው ከወሰዱ በኋላ በድብቅ ቦታ የክህደት ፍርድ ሊፈርዱባቸው እንዳቀዱ ታውቋል። ይህ ተግባር ታዲያ የቀኝ ክንፍ ቡድኖች 26 ቀናት ከቀሩት ጠቅላላ ምርጫ በፊት ሊያደርሱት የሚችሉትን አደጋ እንደሚያንጸባርቅ ጠበብቲና የፕላንና ልማት ኮሚሽነሯ ዶክተር ፍጹም አሰፋ ትናንት አመሻሹ ላይ ለጋዜጠኞች እንዳብራሩት ኢትዮጵያ 10 ዓመታት የሚሸፍን መሪ የልማት እቅድ ስታዘጋጅ ይህ የመጀመሪያዋ ነው። በዚህ መሪ እቅድ እንደተመለከተው በምጣኔ ሀብት፣ በማህበራዊና በሌሎች ዘርፎችም ትልልቅ ግቦች ተቀምጠዋል። በተለይም ሀገሪቱ ዛሬም ቢሆን ዝቅተኛ በሚባል የልማት ደረጃ ላይ የምትገኝ በመሆኗ ብዙ የልማት ጥያቄዎች አሉ ሲሉ ኮሚሽነሩ አስገንዝበዋል። ስለሆነም አሉ ዶክተር ፍጹም ኢትዮጵያ አሁንም በከፍተኛ የእድገት ምህዋር ውስጥ መቀጠል አለባት ብለዋል። አክለውም ያን እንደምትችል ካላት እምቅ
አቅም ገና የመልማት አቅሞቻችንን አልነካናቸው ከዛ አኳያ በዛ እድገት ውስጥ መቀጠል እንደምትችል ስለሚያሳይ በሚቀጥሉት 10 ዓመታት ለምሳሌ የኢትዮጵያ ኢኮኖሚ በአማካይ በ10.2% እንዲያድግ በመጀመሪያዎቹ ዓመታት 10 ላይ ደርስ ይችላል አማካዩ ግን ከ2013 እስከ 2022 ወደ 10.2% እንደሚያድግ ይጠበቃል በዚህም እድገት ድህነት ተቀንሶ ከ7% በታች ይሆናል በ2022 እንደዚሁም የነፍስ ወከፍ ገቢም ኢትዮጵያ አስተማማኝ የሆነ መካከለኛ ገቢ እንድትገባ ማድረግ የሚያስችል $2200 በላይ እንደሚሆን ነው ፕሮጀክት የተደረገው በማህበራዊ አገልግሎቶች አሰጣጥ ለምሳሌ በጤናና በትምህርት በኩል እስከዛሬ የተከናወነው ስራ ሰፊ ቢሆንም ጥራቱ የሚፈልገው ያህል እንዳልነበረ ኮሚሽነሯ አልሸሸጉም ስለዚህም እነዚህን ጉድለቶች ለማሻሻል የአገልግሎት ጥራትን ከፍ ለማድረግ የሚያስችሉ ግቦች ተቀምጠዋል ብለዋል ከነዚህም መካከል እንግዲህ በእቅዱ ላይ ከተቀመጡት በተለይ አሁን ኢነርጂ ኤሌክትሪክ በ10 ዓመቱ መጨረሻ ሙሉ በሙሉ የኤሌክትሪክ ተደራሽነት በገጠሩም በከተማውም 100% ይደርሳል ነው ይህ በግሪድም በኦፍ ግሪድም ስራዎች በአጠቃላይ ግን ሁሉም በገጠርም በከተማም የመብራት ተጠቃሚ የሚሆንበት ይሆናል በሚቀጥለው 10 ዓመት ማለት ነው የንጹህ ውሃ የመጠጥ ውሃ ተደራሽነትም እንደዚሁ በገጠርም በከተማም 100% እንዲሆን ታቅዷል ይሄ እንግዲህ ከብዙ ግቦች ውስጥ በጥቂቱ ያነሳዋቸው ናቸው በቁጥር ኮሚሽነሯ እንዳብራሩት ከሆነ ይህ የተጣለው የእድገት ግብ የታወቀና የተሰላ ምንጭ አለው ብለዋል በእሳቸው አባባል የዚህ 10 ዓመት እድገት እንዲመነጭ ቀደም ሲል በተዘጋጀው አገር በቀል የኢኮኖሚ ማሻሻያ መርሃ ግብር ተለይተው የተቀመጡ ዘርፎች እንዳሉ ዘርዝረዋል ግብርና አምራች ኢንዱስትሪው ማዕድን ቱሪዝም እና አይሲቲ ናቸው ከነዚህ ነው እድገቱ እንዲመነጭ የሚሰራው ስለዚህ ኢንቨስትመንቱም የግል ባለሀብቱም ስራ የመንግስትም አስቻይ ሚናው የሚጫወተው እነዚህ ዘርፎች ላይ የተሻለ አፈጻጸም ማግኘት እንድንችል ነው ከዛ አኳያ በተለይ የስትራክቸራል ትራንስፎርሜሽን የምንለውን ወይም መዋቅራዊ ሽግግር የምንለው እንዲሳካ በጣም ጠቃሚ ሚና ከሚጫወቱት ውስጥ የአምራች ኢንዱስትሪው ይጠቀሳል ከፍተኛ የሆነ የሰው ኃይል ይቀጥራል የኋልዮሽና ፊትዮሽ ትስስር የምንለውን በግብአት በውጤት የመያያዝ እንትኑ በጣም ከፍተኛ በመሆኑና ኢኮኖሚውን የማነቃነቅ አጠቃላይ ኢኮኖሚውን በሰፊው የማነቃነቅ ድሉ ወይም አቅሙ ከፍተኛ በመሆኑ በሚቀጥሉት 10 ዓመታት እድገቱ በአብዛኛው የሚመራው በአምራች ኢንዱስትሪው ይሆናል ፍጹም አሰፋ ለጋዜጠኞች እንዳሉት ከሆነ ይህ ለመጀመሪያ ጊዜ የተዘጋጀ ሀገር አቀፍ የልማት መሪ ዕቅድ የተሰናዳው ሁሉን አካታች በሆነ መልኩ ነው ኃላፊነት እንዳለባቸው የመንግስት ተቋማት ኮሚሽኑን ጨምሮ የማዕከላዊ ስታቲስቲክስ ኤጀንሲና የፖሊሲ ጥናት ኢንስቲትዩት መሪ ዕቅዱን ቢያዘጋጁም የተለያዩ የማህበረሰብ ክፍሎች 20 በሚሆኑ የውይይት መድረኮች ያደረጉት አስተዋጽኦ እጅግ ከፍተኛና መሰረታዊ ለውጥ ያስከተለ ለመሆኑ በምሳሌ አስረድተዋል አንድ ምሳሌ ለመጥቀስ ብችል የትኩረት አቅጣጫዎችና ስትራቴጂክ ፒላርስ ብንላቸው የእቅዱ መጀመሪያ ላይ እቅዱን አሁን ለውይይት ብቁ ነው ብለን በመናዘጋጅ ጊዜ የነበሩን ወደ 6 የሚሆኑ የትኩረት አቅጣጫዎች ወይም ስትራቴጂክ ፒላርስ ወይም ምሰሶዎች ብቻ ነበሩ አሁን እቅዱ 10 ስትራቴጂክ ፒላርስ አሉት ይህ በውይይት ሂደቱ በተገኙ ግብአቶች ዳብሮ ነው እዛ የደረሰው ኮሚሽነሯ በዚህ ሀገር አቀፍ የልማት ዕቅድ ከዚህ በፊት ከተስተዋሉት ጉድለቶችና ውድቀቶች ትምህርት ተቀስሞ ለማቃናት ብዙ የማረሚያ ዘዴዎች የተዘረጉበት እንደሆነ ጠቅሰው መሪ ዕቅዱ በጥቅምት ወር መጨረሻ በሚኒስትሮች ምክር ቤት ጸድቆ ወደ ስራ እንደሚገባ አስታውቀዋል መሆኑን በመመሪያው ተመልክቷል ከተጠቀሰው ገንዘብ በላይ የፈለገ ከአካውንት ወደ አካውንት በመላክ በቼክ ወይም በሲፒኦ መጠቀም እንደሚችል የኢትዮጵያ ብሔራዊ ባንክ ገዢ ዶክተር ይናገር ደሴ ተናግረዋል ዶክተር ይናገር ለአሜሪካ ድምጽ እንዳሉት አዲሱ መመሪያ የብር ለውጡን ዓላማ ለማሳካት ያግዛል የኢትዮጵያ ብሔራዊ ባንክ ገዢ ይናገር ደሴን በስልክ ያነጋገራቸው እስክንድር ፍሬው ነው የአዲሱን መመሪያ ዝርዝር ከሚያብራሩበት ይጀምራሉ እንደሚታወቀው የብር ለውጡ ከመጀመሩ በፊት አንድ መመሪያ ነበረን በጥሬ ገንዘብ ከባንክ የሚወጣን መጠን ገድበነዋል ለምሳሌ በግለሰብ ከሆነ በቀን እስከ 200,000 ብር በወር ደግሞ ተደምሮ እስከ 1.5 ሚሊዮን በካምፓኒ 300,000 ብር በቀን በወር ደግሞ እስከ 2.5 ሚሊዮን ብር
ከፍተኛው እስከዛ እንዲሆን ተደርጎ ተወስኗል። ግንቦት የተወሰነ ባለፈው ግንቦት። እሺ አሁን የብር ለውጡ ከተጀመረ በኋላ ምንድነው የተደረገው? ይሄውን መመሪያ አልነካነውም እንዳለ ነው የቀጠለው። ይሄን አዲስ መመሪያ እስከምናመጣ ድረስ ባለን ግምገማና ክትትል በየባንኩ በርከት ያሉ ሰዎች የተለያዩ አካውንት ይከፍታሉ። ለምሳሌ 17 ባንክ ካለ ስሩ ወይ በ11 በ12 በየራሳቸው ስም አካውንት ይከፍታሉ። ስለዚህ በቀን 16 ባንክ አካውንት ያለው ሰው 200 ሺህ ብር ቢያወጣ ብዙ ገንዘብ ነው የሚሆነው። ወደ 1.2 ሚሊዮን አካባቢ ይሆናል። ለምሳሌ ይሄን በዛ በ1.5 በወር ባስቀመጥ ነው ሊሚት ብታየው በዛ ገደብ ይሄ ማለት በወር አንድ ሰው በዚህ ስራ ላይ የተጠመደ ብዙ ገንዘብ ያወጣል ማለት ነው። ብዙ አዲስ ገንዘብ ያወጣል ማለት ነው። ስለዚህ ከኛ አኳያ ደግሞ ደጋግመን እንዳነሳ ነው አንዱ የዚህ የብር ለውጥ መካሄዱ ዓላማ ብዙ ዓላማዎች አሉት። ግን አንዱ ከባንኮች ውጭ ያለ ጥሬ ገንዘብን ወደ ባንኮች እንዲሰበሰብ በማድረግ እንዲገባ በማድረግ በባንኮች አሰራር ውስጥ ይሄ ገንዘብ እንዲዘዋወር ማድረግ ነው። ስለዚህ ይሄንን በተመለከተ ብዙ መልካም ነገሮችን አግኝተናል። በዚህ የብር ለውጥ ውስጥ አዳዲስ አካውንቶች በብዛት ተከፍተዋል። በእነዚህ አካውንቶች በተለያዩ ሚዲያዎች ባለፈው እንደገለጽኩት በቢሊዮኖች የሚቆጠር ገንዘብ ዲፖዚት እየተደረገ ነው። ይሄ ሆኖ ግን በጎን እነዚህ ቀደም ብዬ ያነሳሁልህ ሰዎች ይህንኑ አዳዲስ ገንዘብ የተለያዩ አካውንት በተለያዩ ባንኮች እየከፈቱ ማውጣት ስለጀመሩ ይህንን ለመገደብ አዝማሚያውን በሙሉ ካየን በኋላ በቀን በጥሬ ገንዘብ ከ50 ሺህ ብር በላይ እንዳይወጣ፣ ይሄ ለግለሰቦች ነው፣ ለካምፓኒዎች ደግሞ ከ75 ሺህ ብር በላይ እንዳይወጣ በቀን በሚል አዲስ ማሻሻያ አድርገናል። ይሄ ማለት እንግዲህ ሌላው ገንዘብ ያው በተለያየ ከአካውንት ወደ አካውንት ይተላለፋል፣ ወይ በቼክ ወይ በሲፒኦ ቀደም ብለን ባነሳናቸው ሌሎች ጥሬ ገንዘብ የሚወስነው መመሪያ በወጣ ነው መንፈስ ሌላው ግብይት ትራንዛክሽን አካውንት ይሆናል፣ ወይ በቼክ ይሆናል፣ ወይ በሲፒኦ ይሆናል ማለት ነው። ነገር ግን አንድ ሰው ጥሬ ገንዘብ እንደው በጣም አስፈልጎኛል ካለ በቀን 50 ሺህ ብር ብቻ እንዲሆን ገድበነዋል። ይሄ እንግዲህ ዋናው ዓላማው ቀደም ብዬ ባነሳሁልህ ነው። አንዳንድ ህገወጥ ሰዎች ይህን አዲሱን ብር የተለያዩ ስራዎችን በመስራት መልሰው ከባንክ ውጭ ማድረግ አዝማሚያ እያየን ስለመጣን ይህንኑ ለመገደብና ገደብ ለመጣል ብለን አስበን ነው። ስለዚህ መደበኛ ትራንዛክሽኖችን የሚጎዳው ነገር የለም። ማንም ሰው ከ50 ሺህ በላይ ያለ ትራንዛክሽን ካለው ወይ ግብይት ካለው ከአንድ አካውንት ወደ አንድ አካውንት ማስተላለፍ ይችላል በባንኮች አማካኝነት፣ ወይም ሌላ በሚፈልገው መልክ ቼክም ቀደም ብዬ እንዳነሳሁት መጠቀም ይችላል። ስለዚህ አጠቃላይ የብር ለውጡን ዓላማ ከማሳካት አኳያ ይጠቅማል በሚል ታሳቢ ነው ይሄ ማሻሻያ የተደረገው። ዶክተር ይናገር እንግዲህ ይሄንን አሁን ያስተላለፋችሁትን መመሪያ ተከትሎ ሰዎች የተለያዩ መላምቶችን ሲያንሸራሽሩ ይታያል። ለምሳሌ በቂ ገንዘብ ታትሟል ወይ እስከ ማለት ድረስ የሚጠይቁ ሰዎች አሉ። ምክንያቱ ያ ይሆን ወይ? ሌሎች ኢኮኖሚው ላይ የሚታዩ ጤናማ ያልሆኑ ምልክቶች ይሆን ወይ ለዚህ መመሪያ ምክንያት የሆነው የሚሉ የተለያዩ መላምቶችን የሚያንሸራሽሩ ሰዎች አሉና በትክክል ምክንያቱ ይሄኛው ነው አሁን የጠቀሱት ነው ለዚህ ለ50 ሺህ ብር ገደቡ? ይሄው ነው። ተመልሶ አዲሱም ገንዘብ ከባንክ ውጭ እየወጣ ስለሆነ በተለያዩ ሰዎች ቀደም ብዬ ባልኩህ የተለያዩ ባንኮች ላይ አካውንት በመክፈት ስራዬ ብለው የሚሰሩ ሰዎች አሉ። እንደዚህ አይነት ሰዎች ይሄንን ለመገደብ ነው አድና ዓላማው። ስለዚህ በብር ህትመት ረገድ በቂ ገንዘብ ነው የታተመው። ይቀየራል ከሚባለው ብር በላይ በጣም ከፍተኛ መጠን ያለው ብር ነው የታተመው። በዛ ደረጃ ምንም ችግር የለብንም የታተመው ብር ላይ። ስለዚህ አንድ ነገር ሲደረግ አንድ መመሪያ ለውጥ ሲኖሩ የተለያዩ መላምቶች ሊኖሩ እንደሚችሉ ይገመታል። ግን ዋናው ምክንያት ቀደም ብዬ ያነሳሁልህ ነው። አጠቃላይ ግን ዶክተር ይናገር ስለዚህ ስለ ብር ለውጡም በዚህ አጋጣሚ እናንሳና አተገባበሩ ምን ያህል ስኬታማ ነው እስካሁን ስታዩት? በቂ ገንዘብስ ወደ ባንክ እየተመለሰ ነው ወይ? ወደ ባንክ እየገባ ነው ወይ? እንግዲህ በውጭ ያለ ገንዘብ በርካታ እንደሆነ ከዚህ ቀደም ሲገለጽ ቆይቷል ብዬ ነው። እንግዲህ በአጠቃላይ እስካሁን ባለው የብር ለውጡ ሂደት በጣም በጥሩ ሁኔታ እየሄደ ነው። የጎላ ያጋጠመ ምንም ችግር የለም። በተለይ በጸጥታ እና በመሳሰሉት አካባቢ ያው እንደሚታወቀው ብሩ የምናጓጉዘው በአውሮፕላን በመኪና ነው። በተለያዩ የሀገሪቱ አካባቢዎች እስካሁን ድረስ ይሄ ነው የሚባል ያጋጠመ ችግር የለም። ስለዚህ አሁን በመላ ሀገሪቱ በሁሉም ከጫፍ እስከ ጫፍ ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ ባሉ የሀገሪቱ ከ6,000 በላይ ባሉ የባንኮች ቅርንጫፎች አዲሱ ብር ደርሷል። ከዚህ አኳያ የእስካሁኑ ሂደት ብዙ ሰው ከገመተው በላይ በፍጥነት ነው የሄድንበት። እስካሁን ባለው ሁኔታ በጥሩ ሁኔታ እየሄደ ነው ብለን ነው የምናስበው። እንግዲህ ይሄ አንዱ ሆኖ ቀደም ብዬ እንዳነሳሁልህ አንዱ ዓላማ ደግሞ ከባንክ ውጭ ያለውን ገንዘብ ወደ ባንክ እንዲመጣ ማድረግ ነው። እስካሁን ባየነው ግምገማ
ከባንክ ፕሬዝዳንቶች ጋር በየ3 ቀኑ በየ4 ቀኑ እንገመግማለን። ምን ያህል አዳዲስ አካውንት ተከፈተ፣ ምን ያህል ገንዘብ በእነዚህ አካውንቶች ዲፖዚት ተደረገ፣ በነባር አካውንቶች ምን ያህል ገንዘብ በብር ለውጡ ምክንያት ተጨመረ። ስለዚህ በአጠቃላይ ከባንክ ውጭ የነበረው ገንዘብ ወደ ባንክ ምን ያህል መጣ የሚለው በጣም ከፍተኛ በቢሊዮኖች የሚቆጠር ገንዘብ ነው እየመጣ ያለው። ስለዚህ ከዚህ አኳያም ዓላማውን ያሳካ ነው ብለን ነው የምናስበው። ሁለተኛው በቢሊዮኖች ነው ያሉኝ ዶክተር ይናገር፣ በቢሊዮኖች የሚቆጠር ነው ያሉኝ። በቢሊዮኖች ለምሳሌ ባለፈው የ14ቱን ቀን ገምግመን 14 ቢሊዮን ብር ገብተዋል በአዳዲስ አካውንቶች 580 ሺህ ሰዎች በከፈቷቸው አካውንቶች የቀየሩ ሳይሆኑ አዳዲስ አካውንት የከፈቱ ያው እነዚህ አካውንት የሚከፍቱ ሰዎች ለመቀየር ነው የሚከፍቱ። በእኛ ህግ ብር ለመቀየር ከ5000 በላይ ከሆነ አካውንት ክፈትና እዛ ይቀመጥ ነው የምንለው። ከ5000 ከሆነች በጥሬ ገንዘብ አካውንት ሳይከፍት ይዞ መሄድ ይችላል፣ መቀየር ይችላል። ስለዚህ ከ5000 ብር በላይ ኖሯቸው የግድ አካውንት መክፈት ያለባቸው ናቸው። እነዚህ እንግዲህ 580 ሺህ ምልህ ይሄ የ14 ቀን ሪፖርት ነው። ስለዚህ በ14 ቀን 14 ቢሊዮን ብር በአዳዲስ አካውንቶች መግባቱ ትልቅ ስኬት ነው በእኛ በኩል። እስክንድር ፍሬውን እናመሰግናለን። አድማጮች፣ እስክንድር ፍሬው ከብሔራዊ ባንክ ገዢ ዶክተር ይናገር ደሴ ጋር ያደረገው ቃለ ምልልስ አላበቃም። ክፍል 2 በሌላ ዝግጅት ይቀርባል። ወደ ተከታዩ ዘገባ እናልፋለን። የአንበጣ መንጋ በምስራቃዊ የአማራ አካባቢዎች በሰብልና በሌሎች እጽዋት ላይ ጉዳት እያደረሰ ነው። በተለይ ከአፋር ጋር በሚያዋስኑ ወረዳዎች ላይ ጉዳቱ የከፋ ነው ተብሏል። በደቡብ ወሎ ወረባቦ አካባቢ የሚገኙ አርሶ አደሮች ጥፋቱ ህልውናችንን ይፈታተነዋል ብለዋል። መስፍን አራጌ ዘገባ አለው። በወረባቦ ወረዳ ቦከክሳና ገታሪ አካባቢ የሚኖሩት አርሶ አደሮች ከሸቱ እንቋደሳለን፣ በምርቱ ቀለባችንን እንችላለን ያሉበት የማሽላ ሰብል በአንበጣ መንጋው ወድሞባቸዋል። በጥቅሉ ማሽላ የሚባል ነገር አሁን ቀጣይ እርሻ ሰዓት ሲደርስ ለመዝራት የማሽላ ዘር ራሱ አሁን የለም፣ አይገኝም። ከዘር እስከ ማጥፋት ነው አደጋ ያደረሰው። አመራርም ባለሙያም በጣም በከፍተኛው ርብርብ እያደረጉ ቢሆንም በጣም ከአቅም በላይ ስለሆነ ማዲያን ምንም አልተቻለም። አንበጣ መንጋ ያው እንግዲህ እስከ ሰዓት ማነው ድረስ እንዲያለ ያው ሳሮችንም በሙሉ ቅጠሎች ያሉ እርጥብ ነገሮችን አውድሞ ነው ሄደው ያው ጭራሽ 100% ያው ዜሮ ላይ ነው ያስቀመጠው። ምንድን ነበር እርሶ የዘሩት? 3 ሄክታር ማሽላ፣ 1 ሄክታር ሰት ደግሞ ሌላ ቦታ ነበር። ይተን ጉዳት ደርሶበታል። አገርሳት ማነው ቅጠል እንኳን የቀረ ነገር የለም፣ ምድረ በዳ ላይ ነው ያስቀመጠው። በእንቅርት ላይ እንዲሉ አንበጣውን ለመከላከል የተረጨው ኬሚካል ማር የሚሰጧቸው ንቦች እንደገደለባቸው አርሶ አደር ሰይድ ሁሴን ይናገራሉ። ደግሞ ተወሰኑ ንቦች ምናምን ነበሩ። እነሱም ደግሞ በአውሮፕላን ርጭት እነሱንም ለካተጥሙት ያደረጋቸው ርጭቱ ገደላቸው። እነሱ የአንበጣ መንጋው ያስከተለው ጉዳት በኑራችንና አኗኗራችን ላይ ተጽዕኖ ያስከትልብናል ይላሉ አርሶ አደሮቹ። በጣም ነው ችግር የሚያመጣው። አሁን እዚህ ነገር ጨለማ ነው ለኛ እንግዲህ ለተስፋችን አሁን ያው ጨለማ ውስጥ ነው። በዚህ እንታገራለን ለማለት ያለ የሚባል ነገር ምንም የለም። በቃ ወደ ኋላም ወደፊትም አሁን የጨለማ ተስፋ ነው ያለን። ተስፋ ቆርጦ ነው ያለው። አሁንም ከኋላ ደግሞ ያለ ያንበጣ መንጋ ወደ ኋላ የሚመጣለ ነው የሚሉን። ምንም የመኖር ተስፋ ያለን ነው። ፈጣሪ ደግሞ ምናት ያለ ደግሞ በወንዝ ጋር ባለ መስኖ ምናልባት በልግ ዘርተን ምናልባት ደግሞ የሚያቋቁም ነገር ቢገኝ ከመንግስት ነው ተፈጣሪ ያለ ተስፋ ነገር የለም። 5ኛ የእድገት ደረጃውን ጨርሶ ወደ 6ኛ እየተሸጋገረ የሚገኘውና ጉዳት የማድረስ አቅሙ ከፍተኛ ነው የሚባልለት የበረሃ አንበጣ መንጋ በአማራ ምስራቃዊ አካባቢዎች በ3 ዞኖች በሚገኙ 93 ቀበሌዎች ላይ ተከስቷል። እንደ ኮምቦልቻ እጽዋት ክሊኒክ መረጃ የክሊኒኩ ዳይሬክተር መሐመድ ይመር ለአሜሪካ ድምጽ እንደገለጹት አንበጣው 156067 ሄክታር ላይ የተከሰተ ሲሆን 92161 ሄክታር በባህላዊና በአውሮፕላን በመታገዝ የኬሚካል ርጭት ተደርጓል። በባህላዊና በኬሚካል እንዲሁም በአውሮፕላን የርጭት ስራ እየሰራ ነው ያለነው። ነገር ግን ያው ከቁጥጥር አቅም ውጪ በሁኔታ የደረሰበት ደረጃ ነው አሁን ያለነው ማለት ነው። መንጋው የማሾ ጤፍና ማሽላ ሰብሎችን ከ25 በመቶ እስከ ሙሉ በሙሉ ጉዳት አድርሷል። በተለይ ለአፋር ድንበር በሆኑ የአማራ አካባቢዎች ጉዳቱ የከፋ እንደሆነ የጠቀሱት አቶ መሐመድ በአካባቢው ባሉ አርሶ አደሮች የምግብ ዋስትና ላይ ተጽዕኖ ሊያስከትል ይችላል ብለዋል። የአንበጣ መንጋው ሰሜን ሸዋ ውስጥ 4 ወረዳዎች 8 ቀበሌዎች ላይ እየገባ መሆኑን የጠቆሙት ዳይሬክተሩ ችግሩ የከፋ ጉዳት ከማስከተሉ በፊት ልዩ ትኩረት እንዲሰጠው አሳስበዋል። በራሪ ነው። በፕሌን ካልሆነ በስተቀር በሰው ኃይል አቅም በላይ ስለሆነ ያው ከፍተኛ ጉዳት እያደረሰ ነው ያለው። ፕሌን ወደ ኮምቦልቻ ኤርፖርት ተመጣ ገና 3 ቀኑ ነው። በ26 ነው የጀመርነው። ከ26 ጀምሮ እስከዛሬው ቀን ድረስ ከ12 ሰዓት ጀምሮ እስከ
እስከ ምሽቱ 12 ሰዓት የበረራ ስራ ይደረጋል። ነገር ግን ያለችው ፕሌን አንድ ብቻ በመሆኑ በቀላሉ መቆጣጠር አልቻልንም። አንዳንድ ባለሙያዎች ከእንቁላል እስከ አራተኛ ባለው የእድገት ደረጃ ላይ አንበጣውን መከላከል ቢቻል ኖሮ ይህን ያህል ጉዳት አያስከትልም ነበር ይላሉ። በግብርና ሚኒስቴር የእጽዋት ጥበቃ ዳይሬክቶሬት ዳይሬክተር ተወካይ ታምሩ ከበደ ግን ሚኒስቴር መስሪያ ቤቱ ሙሉ አቅሙን መከላከሉ ላይ አውሎ እየሰራ መሆኑን ገልጸዋል። ስለ እውነት ነው። አንድ አመት ከ4 ወር ወደ ቤቱ ያልተመለሰ እኛም ካን እንደ ዳይሬክቶሬት ዳይሬክተር ጉዳታችን መስቀልን አካለጃ ስንከራተት እናስረጭ ስንቀልበስ እናደርግ ነው ቆዩ ነው የሚታየንን ያክል አድርገናል። እንደ ግብርና ሚኒስቴር በምን ያክል እንደተፈለፈለ በደንብ እናውቃለን። ትክክል ነው። ከዚህ በላይ ማድረግ ስላልቻለ ነው። ኢቭን ቅርብ ጊዜ 2 አውሮፕላን ሲከሰከስብን ግብርና ሚኒስቴር በስንት ዋጋ የተከራያቸው አውሮፕላኖች ናቸው የተከሰከሱት። አንድ አውሮፕላን ደግሞ ሲሰራ እንደሚበላሽ ይታወቃል። እየሰራ ነው ተበላሸው። ይሄን ሁሉ ታርገን ነው እንግዲህ እየተደረገ ያለው። የመንጋው መከሰት አሳሳቢ የሚያደርገው አፋር ከተፈለፈለው በተጨማሪ ከአጎራባች ሀገራት ወደ ኢትዮጵያ ተጨማሪ የበረሃ አንበጣ መግባቱ ነው። በሶማሌም በጅቡቲም ከውጭ አዳዲስ ትልልቅ ስዋርሞች ወደ ኢትዮጵያ እየገቡት የአንበጣ ዝርያ የአንበጣ እየገባ ስለሆነ ያም ከፍተኛ ስጋት ስላለን መንግስት ያው ጉዳት ከማድረሱ በፊት ከፍተኛ የክትትል ስራ እንዲሰራለን። እንደ አቶ መሐመድ የጉዳቱ መጠን ለመቀነስ ተጨማሪ አውሮፕላን ያስፈልጋል። ሸዋሮቢት የሚገኘው የአውሮፕላን ማረፊያ ተስተካክሎ ለአገልግሎት መዘጋጀት ይገባዋል። የሚኒስቴር መስሪያ ቤቱ የእጽዋት ጥበቃ ዳይሬክቶሬት ዳይሬክተር ተወካይ የባለሙያዎች ቡድን ከአፋር አካባቢ የሚነሳው የአንበጣ መንጋ ወደ አጎራባች ክልሎች እንዳይዛመት የመከላከል ስራ እየሰራ ነው ብለዋል። ሀገራችን ተፈስሎ ያደገውን ኬሚካል በማስረጨት ሰፊ የመከላከል ስራ እየተሰራ ነው። ከውጭ በቀጥታ የሚመጣውን ደግሞ እድገቱን እዛው ጨርሶ ከፍ ብሎ መብረር የሚችል አንበጣ ስለሆነ እሱን በሄሊኮፕተር ያረፈበት ቦታ ሰርቬይ ተደርጎ በአውሮፕላን